ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ። አላሁ ስብሓነሁ ወተዓላ እንደዚህ ይላል፣ ወአነል መሳጅደ ሊላህ ፈላ ተድዑ መዐላሂ አሐዳ። ትርጉም ወአነል መሳጅድ መስጅዶች እኮ ሊላህ ለአላህ ናቸው። ፈላ ተድዑ አትጣሩ፣ መዐላሂ ከአላህ ጋር ይሰመርበት። ይሄ መዐላሂ ከአላህ ጋር አሐደን አንድንም ግለሰብ አብራችሁ አትጥሩ። አንድንም አካል ከአላህ ውጭ ያለን ከአላህ ጋር አብራችሁ አትጥሩ። እዚህ አሁን ያሰማኋችሁ መግቢያ ላይ ያለው ክህደት ንግግር ነው። ምክንያቱም የአላህን መብት አሳልፎ ከአላህ ውጭ ላሉ አካላት መስጠት ነውና። ምንድነው እሱም የሰጡት? ሰላሜ አላ ገውሰል ዒባዲ ዳኢመን ቢላ አደዲ ይላሉ። ትርጉሙ ምን ማለት ነው? ሰላሜ አላ ገውሰል ዒባድ፣ የባሪያዎች የጭንቅ ገላጋይ በሆናችሁት ላይ እኮ የአላህ ሰላም ይውረድ። ዳኢመን ቢላ አደዲ፣ ዘውትር የማይቋረጥ የሆነ በእናንተ ላይ ይውረድ። ጥያቄው ምንድን ነው? የባሪያዎች የጭንቅ ገላጋይ ከአላህ ውጭ አለ ወይ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ታላቁ የአላህ ፍጡር የበድር ዘመቻ ቀን በጣም ጨንቋቸው አላህን ሙጥኝ አሉት። አላህ ይሄን ክስተት አስመልክቶ ምን አለ? ኢዝ ተስተጊቱነ ረበኩም ፈስተጃበ ለኩም። ጌታቸው አላሁ ስብሓነሁ ወተዓላን ጭንቅ ጥብብ ብሏችሁ ሙጥኝ ብላችሁ በለመናችሁት ጊዜ ማን? ነቢዩ ሰለላሁ ዐለይሂ ወሰለም እጃቸውን አንስተው ምን እስኪሉት ድረስ አላህ ሆይ ዛሬ ብንሸነፍ ከዚህ በኋላ እዚህ ምድር ላይ አንተን የሚገዛ አይኖርም ብለው የጭንቅ ጊዜ ዱዓ እስኪለምኑት ድረስ ተመልከቱ። እንግዲህ አላህ ምን አለ? ፈስተጃበ ለኩም አለ፣ መልስ ሰጣችሁ አለ። ስለዚህ የጨነቀውን ጥብብ ያለውን መልስ የሚሰጠው ማን ነው? አንድ አላሁ ስብሓነሁ ወተዓላ ብቻ ነው። ዛሬ ግን ተመልከቷቸው፣ እነዚህ ግለሰቦች መስጂድ ውስጥ ከአላህ ውጭ ያሉ አካላትን በአላህ ላይ ደርበው ይጠራሉ። ይሄም ክህደት ነው። የቃጥባሪዎች መንዙማ ሌላም አለ፣ ከእስልምና ሙልጭ አድርጎ የሚያስወጣ ልክ እንደዚህኛው። ምን የሚሉበት? አደምን የፈጠረው ማን ነው? አቡልጀበል የተባለው የቃጥባሬ ልጅ ነው ይላሉ። ማስረጃ ላምጣ። ምን የሚል መንዙማ አላቸው? ጥንት የሰራውን ጉድ አሁን ልናገረው፣ ያላህ ሹም እኮ ነው ሸልሞ የፈጠረው። የአደም ጭቃ ነው እጁን ያሳመረው፣ የአደም ጭቃ ነው እጁን ያጠቆረው ነበር ያሳመረ። ሌሎቹ ሲያቦኩ አቡልጀበል ግርማ አለው ለመልኩ። አቡልጀበል የተባለው ግለሰብ እኮ እጁ ላይ ጥቁር ምልክት ያለበት እኮ የአደም ጭቃ ተፈናጥሮበት ነው፣ የአደም ጭቃ ነው ያጠቆረው ይላሉ። ያም አይነት እኮ ነው የሚታየው በእግሩ ዋና ረጋጭ ነበር ደባልቆ አፈሩነ። አደም ሲፈጠሩ እንግዲህ ከአደም በፊት ተፈጥሮ ማን? አቡልጀበል የተባለው ግለሰብ የቃጥባሬ ልጅ ማለት ነው። ጭቃ በእግሩ ሲያቦካ ነበር ይላሉ። ይህ ከእስልምና ያስወጣል። አላህ ምን ስላለ? ያ ኢብሊስ አለው ሸይጣንን ማለት ነው። ማ መናዓክ፣ ምን ከለከለህ? አንተ ስጁደ ከመስገድ ሊማ ኸለቅቱ ብየደይ፣ በሁለት እጆቼ ለፈጠርኩት አደም ከመስገድ ምን ከለከለህ አለ። ከነዚህ ሰዎች አላህ ይጠብቀን።